የሆነ ነገር ልንገራችሁ፣ እውነቱን ተናግራችሁ ስራ አታገኙ። ምን ለማለት እየፈለኩ እንደሆነ ላስረዳችሁ። እውነቱን ተናግራችሁ ስራ አታገኙ። ኦኬ፣ ስራ ለማግኘት ከፈለጋችሁ እነሱ የሚፈልጉትን ነገር እንደ እውነት አድርጋችሁ ከራሳችሁ ጋር አያይዛችሁ መናገር መልመድ አለባችሁ። አለበለዚያ መቼም ስራ አታገኙ። ኦኬ፣ እንደ ኑዛዜ ቀጥተኛ እውነት እየተናገራችሁ ስራ አገኛለሁ ብላችሁ ኤክስፔክት አታድርጉ። ይሄ ስላችሁ ደግሞ የማይታመን ውሸት አውሩ እያልኳችሁ አይደለም። ኦኬ፣ ለምሳሌ እኔ ስራ ተባረሬ ወይ ስራ ሳይኖረኝ ስራ እየፈለኩ ከሆነ ስራ አለሽ ወይ ሲሉ አዎ ነው የምላቸው። አዎ ስራ አለኝ ሬዝሜ ላይ ስራ አለኝ ብዬ ጽፌያለሁ። ስራ አለኝ። ኦኬ፣ አዎ ስራ ተባረሬ አባረውኝ ከአለቃዬ ጓደኛ ጋር ተጣልቼ ሚስቱን ወስጄ ከዛ በኋላ ተባረሩ። ኖ ብራዘር ነው። ካለቃህን ሚስት ሰርቀህ ተባረህ ከሆነ አልተባረርኩም ብለህ ማውራትን ልመድ። ወይ ደግሞ በቃ ተባረህ ወይ ስራ አጥተህ ብዙ ጊዜ ቆይተሽ ከሆነ አዎ ስራ አጥቻለሁ ስትሉ ምክንያቱ ምን እንደሆነ በዝርዝር መናገር ማስረዳት አይጠበቅባችሁ። ሁሌ እንደምለው ኢንተርቪው ማለት ኑዛዜ አይደለም። ኦኬ ኦልዌይስ ኖው ዳት ዩ ጋይስ፣ ኢንተርቪው ማለት ኑዛዜ አይደለም።